አንዱ በህይወታችን ላይ በጣም ኢምፖርታንት የሆነው ነገር ውሳኔ መስጠት ነው። ለመሰለሽ ህይወትሽ በአጠቃላይ የውሳኔዎችሽ ድምር ውጤት ናቸው። ኪሙሌቲቭ ናቸው። እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር የኔ ላይፍ ስቶሪ እና የውሳኔ ሰዎች መሆን አለብን። በተቻለን መጠን ጸልየን የእግዚአብሔርን ፈቃድ አውቀን መወሰን አለብን። ምክንያቱም ፈቃዳችን ከፈቃዱ ጋር ማች እንዲያደርግ የእሱ ሀሳብና የኛ ሀሳብ አንድ ላይ እንዲገናኝ። አንዳንዴ ሀሳቤ ከሀሳባቸው ሰማይ ከምድር እንደሚርቅ ይርቃል ይላል። ስለዚህ ስትወስኚ ህይወትሽ ላይ ወሳኝ እንደሆነ ተደምሮ እንደሚመጣ ኮንሲኩዌንስ እንዳለው ውጤት እንዳለው አውቀሽ መወሰን ያስፈልጋል እና የውሳኔ ሰው መሆን ያስፈልጋል። ግን ተጠንቅቆ መወሰን፣ ደጋግሞ አስቦ አሰላስሎ ጸልዮ መወሰን፣ ከዛ ያ ህይወትሽን ያለመልመዋል። አንዳንድ ሰዎች አሉ አንቺ ሆን ብለሽ ዝቅ ስትይ የማይገባቸው ሰዎች አሉ። ትህትና አይገባቸው፣ ጫማቸውን ትከሻሽ ላይ ሊያደርጉብሽ ይፈልጋሉ። እዛ ጊዜ አትፈቅጂላቸው እና ትሁት እንሆናለን። ግን ክብራችንን ደግሞ እኔ ይደነግጡብኛል። እንደውም አንዳንዴ ያው በጣም ራሴን ትሁት አድርጌ ስለምመላለስ ከዛ ትህትናዬ ሳይገባቸው ቀርቶ አቢዩዝ ሊያደርጉኝ ሲሞክሩ በጣም አስደነግጣቸዋለሁ። ይደነግጣሉ። ጀቺ እግዚአብሔር የሰጠኝ ክብር ሊነኩ ሲሞክሩ ደግሞ አልፈቅድላቸው እና ክብርሽን መጠበቅ፣ የምዋረድበት ቦታ አለመገኘት፣ በቃ ሊያዋርደኝ የሚችል ቦታ ላይ አለመገኘት። ክብርሽን ትጠብቂያለሽ፣ ራስሽን ዝቅ ታደርጊያለሽ፣ ሌላውን ሰው የተሻለ አድርገሽ ትቆጥሪያለሽ። ሊንቁሽ ሲሞክሩ ግን አትስማሚ። እኔ የማደርገው ያንን ነው። በጣም ሰዎችን አከብራለሁ፣ የተሻሉ አድርጌ እሞክራለሁ። ከዛ ሊንቁኝ ሲሞክሩ ግን አልፈቅድላቸውም። ምክንያቱም ክብርሽን ደግሞ ከእግዚአብሔር ዘንድ የተሰጠሽን ክብር ዲግኒቲ ደግሞ መጠበቅ አለብሽ። ለማን ብዬ ነው የሚጨነቀው? የሚያስጨንቅ ነገር አለ። ይህ ዓለም ያስጨንቃል፣ በደንብ ነው የሚያስጨንቅ። እሱ ግን ምን ብሏል? እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ የምነግረው አለ። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል። እጥለዋለሁ። እረፉ ደግሞ ብሏል። እረፉ እኔ አምላክ እንደሆንኩኝ ይወቁ ብሏል። ታዲያ ለምን አላርፍ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኝ አለ። ያን ካረው ታዲያስ እና እረፉ እኔ አምላክ እንደሆንኩኝ ይወቁ ካለ ለምን ትጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመራትሽም አንዱን ጸጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና ቴክ ኢት ኢዚ ተብለናል። ታዩ እረፉ ተብሏል። በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይሄንን እንዳለ ማወቅ አለብን። በየትኛውም እድሜ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ፣ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል። አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያደረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች አሉ። ትክክል። ቆይቶ ደግሞ አሜሪካ መሄድ ፈልግ ነበርና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እንወቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን
ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አደርገዋለሁ። ዛሬ አንድ ችግር አለ፣ ማኔጅ አደርገዋለሁ፣ አልፈዋለሁ። የተወሰነ ቀናት ደግሞ እረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኜ ተዘጋጅቼ ዲል አደርጋለሁ ማለት ነው። አንዳንዱ ቻፕተር የህይወታችን ቻፕተር ከባድ ሊሆን ይችላል። እዛኛው ከባዱ ምዕራፍ ላይ ያላቸው ሰዎች መጽሐፉ ምዕራፍ እንደሚቀየር፣ ቻፕተር እንደሚቀየር ይወቁ፣ ምዕራፍ እንደሚቀየር ይወቁ። የሚቀጥለው ምዕራፍ ምናልባት ደስ የሚል ይሆናል፣ ቀላል ይሆናል፣ ብዙ መከራ የሌለበት፣ ብዙ ችግር የሌለበት ይሆናልና የህይወትን ቻፕተሮች መረዳት፣ በምዕራፍ የተከፈለ እንደሆነ ማወቅ፣ እንደሚያልፍ መረዳት ጥሩ ነው። እንደውም ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ እኮ ከተማ እኮ ነው፣ ሲቲ ነው። አንዴ እኔ the city of the mind የሚል ትምህርት አስተምሬ ነበር። ኔትስ ሲቲ የራሱ ነገሮች ያሉት ከተማ ነው። በጣም ሰፊ ነው። እስካሁን ድረስ በደንብ ያልታወቀ ምን እንደሆነ በደንብ ከብሬን ይታወቃል። ማይንድ ግን በደንብ እስካሁን ድረስ ያልተረዳ ነው። ሰፊ የሆነ መጸዳት ያለበት ነው። አሁን ስናስረዳ ይገባቸዋል። ጥርቅ አድርገን በደንብ ካጸዳ ነው ማይንዳችን፣ አእምሯችን ከወለወል ነው፣ እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። ምክንያቱም እነዚህ ናቸው። ምን ያጋጥምሻል አይደለም? ድንገት ቁጭ ብለሽ ሰዎች ሀዘን ክብብ ያደርጋቸዋል። ዝም ብድም ትክዝ እዘን ማለት፣ በሰላም ቁጭ ብለሽ ድንገት ርብሽ ማለት፣ ጭንቀት፣ መጨነቅ፣ መረበሽ፣ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ። ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው ዛሬ። አእምሯችን እናጸዳና ከኛ ጋር ቁጭ ብለው ዛሬም ስራ አላቸው ያጸዱና ከዛ አጀስት ይደረጋል። ማይንድ ደግሞ ልክ ይሄ ካሜራ አጀስት እንደሚደረግ የተለያዩ ቴክኒክ ላይ አጀስት እንደሚደረግ ማይንድ ሴትሽን አጀስት አድርገዋል እንዲያስተካክሉት። ያንን ሲያደርጉ ሰላም ያገኛሉ። እና የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። አሁን መጀመሪያ የሚያቆሽሹትን ነገሮች፣ የሚረብሹንን ነገሮች የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን፣ በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሪዋለሽ? ልጅን ወይም ደግሞ ሰራተኛ ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን፣ የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ ወጣ። ወደ ቤት ሲሄድ ምንድነው የማስበው? ስለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል። ባል ብዙ ጥሩ ኳሊቲዎች ይኖራታል፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ይሄ መስተካከል ያለበት
አሁን ልናጸዳ አይደለም ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። ሁለት እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት።